ዑወይስ አልቀረኒ ሲባል ታውቃላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ዑወይስ አልቀረኒ የሚባል ሰው ታሪክ ለሰሃባዎች ነግረዋቸው ነበር። ወደፊት እኔ ካለፍኩ በኋላ አንድ ዑወይስ አልቀረኒ የሚባል ሰው ይመጣል፣ በሐጅ ጊዜ ይመጣል፣ የየመን ሰው ነው፣ ቀረን ከምትባል ቦታ ይመጣል፣ ከናንተ ውስጥ ያገኘው ሰው ዱዓ እንዲያደርግላችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው ይሄ ሰው? ለምንድነው ይሄ እንዲደረግለት ያዘዙት ረሱል አሚን ሰለላሁ ዐለይሂ ወሰለም? ካነ ባረ الناس بأمه ነው። በህይወቱ እያለ እኔን ለመገናኘት ይፈልጋል፣ ነገር ግን አሮጊት እናት አለችው። እናቱን እየተንከባከበ እናቱን ጥሎ መምጣት ስለማይፈልግ እኔ ጋር አይደርስብኝም አሉ ረሱል ሰለላሁ ዐለይሂ ወሰለም። ነብዩን ለማየት እየተመኘ ግን ለእናቱ ሲል ነብዩን ሳያገኝ ይሄ ይህን ሰው እንግዲህ የምድር ሰዎች ሳያውቁት የሰማይ አካላቶች አውቀውታል። ያ ምስክርነት በነብዩ አንደበት ተሰጥቶታል ሰለላሁ ዐለይሂ ወሰለም። በዚህ ምድር ላይ ሲኖር የሰራት ኸይር ስራ እንዲፈለግ አድርጎታል። ከነብዩ የተነገረ ዱዓ ያድርግላችሁ የተባለ ሰው ስለነበር ሰይድና ዑመር ኢብኑ ኸጣብ በየዓመቱ ሐጅ ሲመጣ ሰዎችን ይጠብቁ ነበር። ከየት ነው የመጣችሁት? ከየመን። ከናንተ ውስጥ የቀረን ሰው አለ ወይስ የሚባል ሰው አለ ይሏቸው ነበር ዑመር ረዲየላሁ ዐንሁ። እንደዚህ አይነት ሰዎች በዛች መልካም ስራው ሁልጊዜ የሚናፈቅ ሁልጊዜ የሚጠበቅ ያስቀመጣት ኸይር ነገር በሌላው ደረጃ ከፍ እንዲል ያደረገ እኛም በምድር ላይ ስንኖር የመኖራችንን አሻራ ማስቀመጥ የኛ ኃላፊነት